አሜሪካ ሆርሙዝን ለምን መቆጣጠር አትችልም? አሜሪካና እስራኤል በኢራን ላይ ጦርነትን ካወጁ ወዲህ ደጋግመን ከምንሰማቸው ስሞች መካከል ቀዳሚው ሆርሙዝ ሰርጥ ነው። የሆርሙዝ ሰርጥ አሊያም ስትሬት ኦፍ ሆርሙዝ ለዓለም እጅግ አስፈላጊና ተፈላጊ የሆነው በዋነኝነት በዓለማችን ከፍተኛ የነዳጅና የጋዝ ምርት የሚተላለፍበት ስትራቴጂካዊ የንግድ መስመር በመሆኑ ነው። ይህ ጠባብ የባህር መተላለፊያ በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኝ ሲሆን በመካከለኛው ምስራቅ የሚመረቱ ነዳጅና ተፈጥሯዊ ጋዞች ወደ ዓለም ገበያ የሚወጡበት ብቸኛው የባህር በር ነው። ይህን ወሳኝ ቦታ ኢራን በመዝጋቷ አሜሪካና አጋሮቿ ጭንቅ ውስጥ ገብተዋል። ሁሉንም ነገር በጉልበት ፈታለው የሚሉት ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ግን በጉልበት የሚያስቡት አይመስልም። ጥንቅራችን እንመለከተዋለን። እስከ ፍጻሜው አብራችሁን ቆዩ። ሰርጡ ያለው መፋጠጥ። በአሁኑ ወቅት በሆርሙዝ ሰርጥ ላይ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ እጅግ አሳሳቢ ደረጃ ላይ ደርሷል። የኢራን አብዮታዊ ዘብ የሆርሙዝ ሰርጥ በአሁኑ ወቅት በኢራን ባህር ኃይል ሙሉ ቁጥጥር ስር መሆኑን በመግለጽ የጠላት መርከቦች እንዳያልፉ ክልከላ ጥሏል። ኢራን በሰርጡ ውስጥ ከ5000 በላይ የሚገመቱ የባህር ላይ ፈንጂዎችን ማሰማራት መጀመሯን የአሜሪካ ባለስልጣናት ገልጸዋል። ይህም ሰርጡን ለማጽዳት ረጅም ወራት ሊወስድ እንደሚችል ተነግሯል። ፕሬዚዳንት ዶናልድ ትራምፕ የሰርጡን ነጻ እንቅስቃሴ ለማረጋገጥ የአሜሪካ ባህር ኃይልን እያሰማሩ ይገኛሉ። ዩኤስኤስ ትሪፖሊ የተባለችው የአምፊቢያን ጥቃት መርከብ ወደ 2500 የሚጠጉ የባህር ኃይል ወታደሮችንና F-35 ተዋጊ ጀቶችን ይዛ ወደ ቀጠናው እያመራች ነው። አሜሪካ የነዳጅ ጫኝ መርከቦችን በጦር መርከቦች አጅቦ የማሳለፍ እቅድ እንዳላት የገለጸች ቢሆንም ይህን ለማድረግ በርካታ ወራት ሊወስድባት እንደሚችል ተመልክቷል። ኢራን ትላልቅ መርከቦችን ለማጥቃት በመቶዎች የሚቆጠሩ ፈጣን ትናንሽ ጀልባዎችንና የራሷን ድሮኖች እየተጠቀመች ነው። የፍጥጫው ዋና ዓላማ ወታደራዊ ድል ብቻ ሳይሆን የዓለም የነዳጅ ዋጋ እንዲንር በማድረግ በአሜሪካና በዓለም ኢኮኖሚ ላይ ጫና መፍጠር ነው። በዚህ ውጥረት ምክንያት የነዳጅ ዋጋ በአንድ በርሜል $100 በላይ የደረሰ ሲሆን የመርከቦች የመዳን ዋስትና አሊያም ኢንሹራንስ ክፍያም በከፍተኛ ሁኔታ ጨምረዋል። ሰርጡ ለፈሳሽ የተፈጥሮ ጋዝና ለማዳበሪያ ምርቶች መተላለፊያ በመሆኑ መዘጋቱ የዓለምን የምግብ ዋስትና ጭምር አደጋ ላይ ጥሎታል።